ዶናልድ ትራምፕ የዓለም ኃይል ሚዛን የት እንዳለ አስቀድመው የተረዱ ጥሩ ነጋዴ ናቸው። ያለ ነዳጅ የዓለም ፖለቲካ አንድ ኢንች እንደማይገፋ የተረዱት ከበርቴው ሰው የነዳጅ ፍላጎታቸውን ከቬንዙዌላ እስከ ግሪንላንድና ኢራን ድረስ ተጉዘው እያሰሱት ነው። ዶናልድ ትራምፕ ነዳጅ ምንድን ነው ለእርሶ ተብለው ቢጠየቁ ነዳጅማ ሁሉ ነገር ነው፣ ያለ ነዳጅ ኃይል የለም የሚል መልስ ይሰጣሉ። ይህን አስተያየታቸውን ከዚህ ቀደምም በተደጋጋሚ ሲሰጡ ተሰምተዋል። ይህን ፍላጎታቸውን የሚያስፈጽሙበት ድሪል ቤብ ድሪል የሚል ፖሊሲ ቀርጸው የስራ አቅጣጫ መስጠታቸውን በድፍረት ይናገራሉ። የትራምፕ አጉል ባህሪ ለብዙዎች እንግዳ መሆኑን ያክል በሌላ ጎኑ ደግሞ ሚስጥራዊውን የአሜሪካ ፖለቲከኞች ተንኮል በግልጽ በመናገራቸው ሊወደዱ ይገባቸዋል የሚል አስተያየትም ይሰጣቸዋል። ለምሳሌ ቬንዙዌላ ገብተው ፕሬዚደንት ኒኮላስ ማዱሮን መኝታ ቤታቸው ድረስ በመግባት ከነ ባለቤታቸው አንቀው ወደ አሜሪካ የወሰዱበትን ምክንያት ሲገልጹ ብዙዎች እንደሚያጉቱትና እንደሚናገሩት የአደንዛዥ እጽ ጉዳይ የዚህ ኦፕሬሽን መነሻ ምክንያት ሳይሆን የነዳጅ ጉዳይ ነው። አዲሷ የቬንዙዌላ ፕሬዚደንት ዴልሲ ሮድሪጌዝ በጣም ድንቅ ስራ እየሰራች ነው፣ ነዳጅ ወደሚፈለገው አቅጣጫ በመፍሰስ መንገዱን ጀምሯል ሲሉ ነበረ በትሩዝ የሶሻል ገጻቸው ላይ እውነቷን ያስቀመጡት። የቀድሞ ታዋቂ አሜሪካ የንግድ ሰው ሰር ጆን ዳቪንሰን ሮክፌለር በንግድ ሳቢው የዓለም ማስጠበቂያዎች ሁለት መንገዶች ናቸው፣ እውቀትና ነዳጅ ሲል ይናገራል። ዳቪንሰን ሮክፌለር ከስኬታማ የንግድ ስራው በተጓዳኝ 3 ዩኒቨርሲቲዎችን በመክፈት እውቀት ያለውን የኃይል ሚዛን የማስጠበቅ አቅምን ያሳየ ሲሆን በነዳጅ ዘርፉም ረጅም ርቀት የተጓዘ ስኬታማ ሰው ነበር። ሮክፌለር በነዳጅ ዘርፉ የሰራውን ስራ ብንመለከት የስታንዳርድ ኦይል ካምፓኒ መስራች ሲሆን ይህ ኩባንያው ደግሞ የሀብት ማማን የወጣበት መሰላል ሆኖታል። የምድራችን የመጀመሪያው ቢሊዮነር የሆነውም በዚሁ የነዳጅ ኩባንያው ሲሆን የተመሰከረለት በጎ አድራጊ ለጋስ የሚል የተወዳጅነት ስምም አትርፎለት በስተመጨረሻ ሰር የሚባለውን ካባ አስደርቦታል። ነዳጅ እንዲህ ነው፣ ተከብሮ ያስከብራል። ይህ የሰር ጆን ዳቪንሰን ሮክፌለር ወርቃማ ንግግሩ ነው። ሰር ጆን ሮክፌለር ነዳጅ ላይ ያለው ጠንካራ አቋም ለዶናልድ ትራምፕ ትልቅ ምሳሌ እንደሆናቸው ዘ ኢኮኖሚስት በቅርብ ባወጣው ሰፊ አተታው አጋርቶ ነበረ። ዘ ኢኩዌዥን የተሰኘው የቲንክ ታንክ ግሩፕ ድረገጽም ይህን ሀሳብ የሚገዛው መሆኑን በጁላይ 24 2025 እትሙ አስነብበዋል። ከዚህ ጋር በተያያዘ አንድ ቆየት ያለ ክስተት እናስታውስ። ምድር ከታደለቻቸው በርካታ በረከቶች መካከል የማር ወርቅና አንበሳን ያክል ልዩ ጸጋን የታደለ የለም። እስራኤሎች ከግብጽ ባርነት ወጥተው ወደ ከናን የሚያደርጉትን ጉዞ አስመልክቶ ለህዝቡ የተነገራቸው የጉዞ መዳረሻ ማርና ወተት ወደምታመርተዋ ምድር ትገባላችሁ ተብለው ነው። እዚህ ላይ የማርን ሀያልነት የምናገኘው ሲሆን ሌላ ደግሞ የዚህ ታሪክ ተቀጽላ በጠቢቡ ሰለሞን ዘመን የሆነው ክስተት ነው። ጠቢቡ ሰለሞን ዝናው በምድር ዳርቻ ሁሉ የነገሰ ስለነበረ የዓለም ነገስታት ደጁ ድረስ እየሄዱ የከበሩ ስጦታዎችን ያቀርቡለት ነበረ። በተለይም አንድ ስጦታ ልቡን ማረከው። ያ ስጦታ ወርቅ ነበረ። የወርቁን መገኛ ሲያጠራ የአሁኗ ደቡብ አፍሪካ መሆኗን ተረዳ። የማዕድን ዘርፉ ባለሙያዎችን ወደ አካባቢው ልከው የወርቅ ቁፋሮን በደቡብ አፍሪካ ምድር አስጀመረ። የ40 ዓመት የንግስና ዘመኑም በወርቅ ያሸበረቀ ሆኖም አለፈ። ማርና ወርቅ በጊዜ ሂደት ዋጋቸው ሆነ ጥራታቸውና ክብራቸው አይቀነስም፣ አንበሳም አይሸነፍም። በዚህ ዘመን ደግሞ ነዳጅ ከሁሉም የበለጠ የበዛው ዋጋ የሚሰጠው ሆኖ ተገኝቷል። ነዳጅ ያለው ኃይል አይሸነፍም፣ ነዳጅም አይበላሽም። ነዳጅ ከወርቅም በበለጠ የኃይል ሚዛን መለኪያ ሆኖ ይገኛል። የዶናልድ ትራምፕ ድሪል ቤቢ ድሪል የሚለው የነዳጅ ፍለጋ ፖሊሲያቸው ቬንዙዌላን ከመውረር ጀምሮ እስከ ኢራን ተዘርግተዋል። በኢራን ምድር የተከፈተው ጦርነት እስራኤል በአያቶላ አሊ ካማኒ ላይ ስታነጣጥር፣ ትራምፕ በበኩላቸው የኢራንን ዋና የነዳጅ ደሴት መቆጣጠር ላይ አማትረው ይገኛሉ። ባሳለፍነው ቅዳሜ የኢራንን ዋና የነዳጅ ደሴት ካርግን በአየር የደበደቡ ትራምፕ የደረሰውን ጉዳት እያንዳንዱን ሲያስረዱ ቦታው ድረስ ሄደው የተመለከቱት ይመስል ነበረ። የአያቶላውን መገደል ከእስራኤል ሰምተው ካረጋገጡ በኋላ ይፋ ሲያደርጉ የካርግ ደሴትን መመታት አስመልክቶ ሲናገሩ ግን የነዳጅ ቱቦቹና ታንከሮቹ አልተጎዱም። በዚያ የሚገኘው የኢራን ጦር ካምፕ ግን ሙሉ በሙሉ ተመቷል ማለት ነበረም የተናገሩት። የነዳጅ ታንከሮቹና ቱቦቹን ደህንነት ሲያረጋግጡም እፎይታ የተሰማቸውም ይመስሉ ነበር። ትራምፕ አሁንም አይናቸውን ከካርግ ደሴት ላይ አልነቀሉም። የኢራን መንግስት ዋነኛ የነዳጅ ደሴት የሆነችውን ካርግን በእግረኛ ሰራዊትም ቢሆን ገብተን ልንቆጣጠር ይገባል። ካርግ ደሴት የኢራን ዋና ኢኮኖሚ አቅም የሆነው የነዳጅ ማከማቻ ሲሆን ካርግን መቆጣጠር ማለት ኢራንን ማንበርከክ የምንችልበት ዘዴ ነው ሲሉ በይፋ ተናግረዋል። የትራምፕ ንግግር ግን በፖለቲካ ተንታኞች ማይክ ሲገለጽ ጅብ እስኪነክስ ያነክሳል ነው ነገሩ ሲሉ ይገልጹታል። እንደ ሴራ ፖለቲካ ተንታኞች ገለጻ የትራምፕ እቅድ ካርግን መቆጣጠር ብቻ ሳይሆን በወረራ መያዝን የሚያካትት ነው ሲሉ ይናገራሉ። የባራክ ኦባማ መንግስት ወደ ትሪፖሊ ሲገባም ሆነ የጆርጅ ቡሽ መንግስት ባግዳድን ሲቆጣጠር በቀጥታ ያመሩት አስቀድመው እንዳስቀመጡት ሁሉ ወደ ግዙፉ የነዳጅ ማከማቻ ዲፖዎች ነበረ። ይህን ማድረጋቸው ደግሞ የሚጠበቅ ነው። የትራምፕን ለየት የሚያደርገው ግን የጅብ ችኩል መሆናቸው ነው። ጅብ ሲቸኩል ቀንድ ነክሶ ጉሮሮውን እንደሚያስቀድደው ሁሉ የትራምፕ አስተዳደርም ወደ ኢራን ገብቶ ስርዓቱን ከመቀየሩ በፊት የጦርነትን ዋና ዓላማ አስቀድመው ይፋ አደረገው። ይፋ ማድረጉ ብቻ ሳይሆን ዘለየ ልግባበት ሲል የፍላጎቱን መዳረሻ ግልጽ አደረገ። በዚህ የተነሳ ሳይሆን አይቀርም ኑ ተባብረን ኢራንን እንውጋ የሚለውን ጥሪ ከትራምፕ የቀረበላቸው የአውሮፓ መንግስታት ጥሪውን አልቀበልም ያሉት የአውሮፓ ውጭ ጉዳይ ሚኒስትሮች ከትናንት በስቲያ በብራሰልስ ባካሄዱት መደበኛ ስብሰባቸው ዩክሬንን የሚመለከት ጉዳይ ነበር አጀንዳቸው። ሆኖም ዶናልድ ትራምፕ ባቀረቡት ጥያቄ መሰረት ለሆርሙዝ ሰርጥ እንዋጋ ወይንስ አንዋጋ የሚል አጀንዳም ለውይይት ቀርቦ ነበረ። ይህን አጀንዳ ሁሉም የአውሮፓ ውጭ ጉዳይ ሚኒስትሮች ውድቅ አድርገውታል። ይህ ደግሞ ጆርጅ ቡሽ የኢራቁን ሳዳም ሁሴንን ከስልጣን ለማስወገድና ባዝ ፓርቲ
ለመበተን በከፈቱት ዘመቻ ከጠበቃቸው ተቃውሞ ጋር ተመሳሳይነት አለው። ከ23 ዓመት በፊት አሜሪካ ዘመቻ ኢራቅን ነጻ ማውጣት በሚል የሀገራትን ጦር አስተባብራ የባግዳድን ቁጥር 1 ሰው ዘመተችባቸው። በወቅቱም ያንን የአሜሪካ ዘመቻ በርካታ የአውሮፓ ሀገራት አልተቀበሉትም ነበር። ሆኖም እቴጌ ሲጣሩ አቤት ብላሽከር ወደ ከገባ አትገላገል እንዲል ባለቅኔው አውሮፓም በመጨረሻው ሰዓት የኢራቅን ወረራ ተቀብሎ ዘመተ። እጅግ አወዛጋቢው ዶናልድ ትራምፕም በኢራኑ ጦርነት የገጠማቸው ጆርጅ ቡሽን ከገጠማቸው ጋር የሚመሳሰል ታሪካዊ ክስተት ሆኗል። ኢራን 20 በመቶ የዓለም ነዳጅ መተላለፊያውን ሆርሙዝ ሰርጥን መዝጋቷን ተከትሎ አሜሪካው ፕሬዝደንት ኑ አብረን እንዝመትና ሰርጡን እናስከፈት፣ ሁላቸውም የጦር መርከቦቻቸውን ወደ ኢራን ዳርቻ አስጠጉ የሚል ጥሪ አቅርበው ነበረ። ሆኖም የከበርቴውን ፕሬዝደንት ጥሪ በርካታ ሀገራት ተቃውመውታል። ቻይና አስቀድሞ ቢሆን እንደሚጠበቀው ተቃውሟን ቅድም ያሰማች ሲሆን ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ጃፓንና አውስትራሊያ ለትራምፕ ጥሪ ትከሻቸውን ሰብቀዋል። በተለይ ጀርመን ኑ ስለተባለን ብቻ ወደ ጦርነቱ ዘለን አንገባም፣ የህግ መሰረት ሊኖረው ይገባል፣ ፓርላማው መምከር አለበት ስትል ቆፍጠን ያለ ምላሽ ስትሰጥ፣ ኔቶም ቢሆን መሳተፍ አለበት ብለን አናምንም በማለትም የራሷ ማደም ሳያንስ ሌሎችንም አሳድመባቸዋለች። የአሜሪካ የምንጊዜም ቀኝ እጅ የምትባለዋ ዩናይትድ ኪንግደም በበኩሏ በጠቅላይ ሚኒስትሯ ሰር ኪር ስታርመር በኩል በሰጠችው ምላሽ የምደገፈው ክለብ አርሰናል እጣ ፋንታውን ሳላውቅ ወደ ጦርነት አልገባም ያሉ ይመስላል። እጥርና ቅልብጭ ባለው ምላሻቸው ሀገራችን ወደዚህ ጦርነት ተስባ አትገባም ነበር ያሉት የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ከኢትዮጵያ ጠቅላይ ሚኒስትር ጋር መልካም የስራ ግንኙነት ያላቸው የቀድሞዋ ሞዴልና የአሁኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው በቀይ ባህር በኩል ያለውን የአውሮፓ ህብረት ጦር ከማጠናከር ውጪ ጣሊያን በኢራን የሆርሙዝ ሰርጥ ጥሪ መሳተፍ አትፈልግም በማለት በውጭ ጉዳይ ሚኒስትራቸው አንቶኒ ቱያኒ በኩል ለትራምፕ ምላሽ ሰጥተዋል። አብዛኞቹ የአውሮፓ መንግስታት በዚህ መጠን አድማ አድርገው ጥሪያቸውን ውድቅ ያደረጉባቸው ትራምፕ በኋላ ነገሩ እንዳይከፋ ቆም ብላችሁ አስቡት ሲሉም እስከ መዛት ደርሰዋል። የአውሮፓ ሀገራት በአሜሪካ ጉዳይ ፖሊሲና የአውሮፓ ሀገራት በአሜሪካ ውጭ ጉዳይ ፖሊሲና በፖሊሲ ማስፈጸሚያ መንገዷ ላይ ሁልጊዜም ተቃውሞ የሚያሰሙ ቢሆንም መጨረሻ ግን የአሜሪካን ጥሪ መቀበላቸው አይቀርም። አሜሪካዎቹም ይህን የአውሮፓ አቋም ስለሚያውቁ እንደፈለጉ ያዟቸዋል፣ ያዙሯቸዋል፣ ያሽከርክሯቸዋል። ከቀደሙት የአሜሪካ መንግስታት እንደዚሁም መሪዎች በተለየ መልኩ ጠባያቸው የአዋጁን በጆሮ የጓዳውን ሚስጥር ደግሞ በአደባባይ በማስጣት የሚታወቁት አወዛጋቢ ፕሬዝደንት ትራምፕም በኋላ ነገሩ እንዳይከፋባቸው ቆም ብላችሁ አስቡ ብለው የዛቱት ይህንኑ የአውሮፓውያንን ባህሪ ጠንቅቀው ስለሚያውቁ ይሆናል። ወይንም ደግሞ ትራምፕ በነዳጅ ጉዳይ የሚያናውጥ ወጥ አቋም ስለያዙ ለዚህ አቋማቸው እስከ ድረስ መሄድ እንደሚችሉ ስለሚያውቁም ሊሆን ይችላል። ምክንያቱም ትራምፕና ነዳጅ ማለት እስራኤልና ጎላን ተራራ ያላቸውን ትስስር የሚስተካከል ቁርጠኝነት ስላላቸው የኢራኗን ካርክ ደሴትን ብቻ ሳይሆን የዴንማርኳን ግሪንላንድ ደሴትንም ከመውረር የሚመለሱ አይመስሉም። በዚያ አያያዛቸው ቻናላችን ሬድ ስፐልስ ዛሬም እንደተለመደው በመካከለኛው ምስራቅ እየተከሰቱ ባሉ አዳዲስ ጉዳዮች ዙሪያ በተለይም ዛሬ የአሜሪካውን ፕሬዝዳንት ዶናልድ ትራምፕና ኢራን የዘጋቸውን የሆርሙዝ ሰርጥ ተከትሎ በዓለማችን የነዳጅ ገበያ ከፍተኛ ማሽቆልቆል እየገጠመ የሚገኘውን የነዳጅ አቅርቦት ጉዳይ በተመለከተ ያጠናቀረውን ትንታኔ በዚያው አበቃን። እንደተለመደው ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ በሌሎች ጉዳዮች እስክንመለስ ሰላም።